የነገር መጀመሪያ ብቻ ሳይሆን የነገር መጨረሻን ማስተዋል በጣም ጥሩ ነው። ኢንፋክት የነገር መጨረሻን የትምህርት መጨረሻን በጣም ልብ ብሎ መስማት በጣም ያስፈልጋል። ንግግሮች ውስጥ በትምህርቶች ውስጥ ሶ ዋት የሚመለሰው መጨረሻ አካባቢ ነው። እንግዲህ ምን ይሁን ሶ ዋት? ይሄ ሁሉ ትምህርት ተሰጠ፣ ይሄ ሁሉ ማብራሪያ ተሰጠ፣ ይሄ ሁሉ ንግግር ተደረገ። ምን ይደረግ ከዚህ ቀጥሎ? ምዕራፍ 7 ቁጥር 13 እስከ ቁጥር 29 እስከ መጨረሻው ድረስ የእግዚአብሔር መንግስት የመስማት ብቻ አይደለችም። ሃይማኖታዊ ትምህርቶችን መስማት ብቻ አይደለችም። የዚህ ሁሉ መጨረሻ መወሰን ያስፈልጋል፣ መጨከን ያስፈልጋል። በጣም ብዙ ሃይማኖቶች በመስማትና ስርዓት በመፈጸም ብቻ ይረካሉ። ዝም ብለን ተሰብስበን ስርዓት ፈጽመን ዘምረን ምናምን አድርገን በመሄድ ብቻ ያበቃል። አያበቃም የኢየሱስ ትምህርት። እኛ መስማትና ስርዓትን ለመፈጸም ብቻ የተጠራን ሳይሆን የተነገረንን ለመኖር የጨከነ መንፈስ። ምዕራፍ 7 ቁጥር 13 ጀምሮ እስከ 29 መደምደሚያው ላይ ለእግዚአብሔር መንግስት ለመኖር ጨክኑ፣ ወስኑ፣ ለመታዘዝ ለመኖር ጨክኑ። ምክንያት መኖርና አለመኖር የዘላለም ውጤት አለው፣ የዘላለም ሽልማት ብድራት አለው። መኖርና አለመኖር ፍጻሜያችን የሚወሰነው ስለሰማን ሳይሆን ስለኖርን ነው። ጠባብና ሰፊው መንገድ አለ በፊታችሁ ነው። እንግዲህ ተጨንቃችሁ እንደሆነ ኢየሱስ እንዳስተማረው ለመኖር እንኳን ደስ አላችሁ። ጠባቧ ናት እሷ፣ ቀጭኗ ናት እሷ። ምረጡ። የጠበበው ወደ ህይወት ያደርሳል፣ ሰፊው ወደ ጥፋት ያደርሳል። ምንድን ነው የሚያልቀው የተራራው ትምህርት? ምረጡ። የእግዚአብሔር መንግስት ፍጻሜያችን የሚወሰነው በመስማታችን ብቻ ሳይሆን የእግዚአብሔርን ቃል ሰሚዎች ብቻ አትሁኑ እንደሚለው ያዕቆብ፣ በመስማት ብቻ ሳይሆን በመኖር በመጠንቀቅ ምላሽ በመስጠት ነው። በጠበበው ደጅ ግቡ ትእዛዝ ነው ይሄ። በነገራችን ላይ እግዚአብሔር ጆሮ ይዞ አያስጨንቅም። ምረጥ። ህጉን ይሰጥና ይኸው ህጉ ህይወት ነው። ህይወትና ሞት በፊት አለ። ምን ይሻላል? ምረጥ። ኤርምያስ ምዕራፍ 21 ቁጥር 8 በነቢያት ለዚህም ህዝብ እንዲህ በል እግዚአብሔር እንዲህ ይላል፣ እነሆ በፊታችሁ የህይወትን መንገድና የሞትን መንገድ አድርጌአለሁ ይላል። ሁለት መንገድ፣ ኢቨን ኢን ዘ ኦልድ ቴስትመንት ሁለት መንገድ። የምን አይነት መንገድ? የህይወት መንገድ። የህይወት መንገድ ማለት ነው ፍጻሜው ህይወት የሆነ ፍጻሜው የዘላለም ህይወት ከእግዚአብሔር ጋር የሆነ የህይወት መንገድ በፊት አለ። የጥፋት የሞት መንገድ በፊት አለ። ምረጥ። እግዚአብሔር እኮ በጣም አክብሮናል። እንደ ሮቦት ነገር አይደለንም። ጊዜ ልጆቻችን የሚጫወቱባቸው ጌሞች አሉ። ኳስ እየተጫወትኩ ነው ይላል። ምንም ኳስ እኮ የለም። ስክሪን ውስጥ ያሉ ተጫዋቾችን የሚቆጣጠር መቆጣጠሪያ ያላቸው። እግዚአብሔር እንደዛ አላረገንም። የከበረ ነው የሰው ልጅ። እንዲህ ሊጫወትብን አልፈጠረንም። በአምሳሉ ነው የፈጠረን፣ በፈቃድ ነው የፈጠረን። የራሱን መንፈስ በውስጡ አድርጎ ነው የፈጠረን። የምንወስንበትን ያንን ዊል ፈቃዳችንን በፊቱ አድርጎ ነው የፈጠረን። ኢየሱስ ክርስቶስ ትምህርቱን አስተማረ። ሲጨርስ ምን አለ? ምረጡ። ሁለት ጎዳና በፊታችሁ አለ። የምትበላውን ይሉናል የዳይት ሰዎች። መንፈስም ያው ነው። የምንበላው የምንሆነው የምንመርጠው ነው ፍሬ የሚያፈራው። በመዝሙራት እንደተናገረ በነቢያት እንደተናገረ የኢየሱስ ክርስቶስ ትምህርት ምን መሰላችሁ ወገኖቼ? የሃይማኖት ሰዎች ስለሆነ ተሰብስበው የሚሰሙት በመስማታቸው ብቻ ረክተው እንዳይመለሱ፣ ሴርሞኒያል አሰማም ስለነበራቸው፣ ሴርሞኒያል የሆነ ዝም ብሎ እየሰሙ መኖር ስለነበራቸው ሰምተው እንዳይመለሱ፣ ትእዛዝን፣ ጥንቃቄን፣ ውሳኔን፣ ጭካኔን ፍጻሜያችን የሚወሰነው በመስማት ሳይሆን ለመኖር በመጨከን። የዚህ ዓለም ሰዎች፣ ዘመናዊው ሰው ህይወትን ብፌ አይነት መልኩ ነው የሚረዷት። ብዙ ምርጫ ምግብ በፊት አለ። ደስ ያለህን ስኩፕ እያረክ እየበላህ ዘና ትላለህ። ምርጫው ብዙ ነው። ብፌ ማለት ነው። ምርጫው ብዙ ነው። በጣም ብዙ አማራጭ እንዳለው ነው ህዝብ የሚኖረው። በጣም ብዙ መንገዶች፣ በጣም ብዙ አማራጮች፣ በጣም ብዙ እውነቶች፣ በጣም ብዙ የሚያዋጡ መንገዶች እንዳሉ ሰዎች ያስባሉ። ኢየሱስ ክርስቶስ እንዳስተማረው ህይወት እንደ ብፌ ብዙ ምርጫ የላትም። ሁለት ናት። this is the gospel። ወንጌል ይሄ ነው ወገኖች። ሁለት ናት፣ ህይወት ወይም ሞት። ሌላ በፌ የለም። ሶስተኛ መንገድ የለም። የጠበበ ደጅ አለ። በጠበበው ደጅ ግቡ። በጠበበው ደጅ ብትገቡ፣ በጠባቧ ጎዳና ብትሄዱ፣ በጥቂቶች መንገድ ብትሄዱ፣ በጽድቅ ጎዳና ብትሄዱ ህይወት ይሆንላችኋል። በሰፊው ጎዳና ኃላፊነት የሌለበት ስታንዳርድ በሌለው ባለመታዘዝ ህይወት ብትሄዱ ጥፋት ይሆንባችኋል። እነኚህ ሁለት በፊታችሁ አሉ። የእግዚአብሔር መንግስት ህዝብ አኗኗር
ምርጫ እንደሌለው ባለ በፌ ህዝብ አይደለም። ልጅ ነው ወገኖች፣ የእግዚአብሔር መንግስት ህዝብ የሚኖረው እንደፈለገ አይደለም። የፈለገውን አይነት ኑሮ እንድንኖር እግዚአብሔር አልጠራንም። እኛ በጣም ብዙ አይነት አማራጮችና መንገዶች አልተሰጡንም። እኛ የተሰጠን የህይወት መንገድ የኢየሱስ መንገድ በጠበበ ደጅ የሚመሰል ነው። የጠበበው ደጅ ምኑ ነው? ቀጭኗ ጎዳና ምኗ ነች? በአጭር ቃል የተራራው ስብከት ስታንዳርድ ያረጋል፣ ያስነቅፋል፣ አይሳካም፣ አንዳንድ ነገር አይከናወንም። እስቲ በጽድቁ ተመላለሱ። ቀጭን ናት ጎዳናዋ፣ ቀጭን ናት መንገዷ፣ ቀጭን ጠባብ ናት መግቢያዋ። የጠበበው ደጅ ማለት ነው የኢየሱስ ስታንዳርድ ያስተማረው፣ ስታንዳርዱ ያስተማረው የተራራው መልእክት። ሌሎች ሊያደርጉላችሁ የምትወዱትን አድርጉላቸው። ቀኝ ጉንጭህን ለሚመታ ግራህን ስጠው። አትበቀሉ። በንጽህና ተመላለሱ። በጽድቅ ጎዳና ተመላለሱ። ምን ናት እሷ? የጠበበው በር፣ ቀጭኗ መንገድ። ምርጫ 3 የለውም። በፌ አይደለም ህይወት። ሁለት ፍጻሜዎች፣ ፍጻሜያቸው ሁለት አይነት ነው። ናው ሁለት ደጆች አሉ። በዚህኛው ደጅ መግባት እችላለሁ በጠባቡ፣ ወይ በሰፊው ልገባ እችላለሁ። እንደን በቀጭኑ ጎዳና ልሄድ እችላለሁ። አስጨናቂ ነው። በቀጭኑ ጎዳና ልሄድ እችላለሁ። በሰፊው ጎዳና ልንፈላሰስ እችላለሁ። ታዲያ ምንድን ነው ልዩነታቸው? አንድ ቦታ ላይ አያደርሱም። መድረሻቸው ለየቅል ነው። መድረሻቸው የተለያየ ቦታ ነው። ጌታ ኢየሱስ ይህንን ባስተማረበትም ዘመን፣ ከዚያም በኋላ ሐዋርያቱ ባስተማሩበት ዘመን እና አሁንም መንገዶች ሁሉ ወደ ሮም ያደርሳሉ ነው ፍልስፍናው። በመንገድ ማድረስ ይቻል ይሆናል። መንገዶች ሁሉ አገናኝተው ግሪካውያኑ ሮማውያኑ በፍልስፍናም መንገዶች ሁሉ ሮም ያደርሳሉ ነው። መንገዶች ሁሉ ሮም ሊያደርሱ ይችላሉ በተለያየ አቅጣጫ ተሰርተው። ህይወት ግን አንድ ቦታ ላይ አታደርስም። መንገዶች ሁሉ እውነት ጋር አያደርሱም። መንገዶች ሁሉ እግዚአብሔር ጋር አያደርሱም። ይሄ ዘመን የማይፈልገው አይነት አስተሳሰብ ነው። ይሄ ዘመን የሚፈልገው አይነት አስተሳሰብ ምንድን ነው? አንተ በዚህም ገባህ፣ በዚያም ሄድክ፣ በዚህም ሄድክ፣ በዚህም ሄድክ፣ ያው አምላክ ጋር መድረሳችን አይቀሬ ነው። አይ ወንጌል እሱን አያስተምረንም። ወንጌል እሱን አያስተምረንም። ሁሉ ጎዳናዎች እግዚአብሔር ጋር አያደርሱም። ሁሉ ጎዳናዎች ጽድቅ ጋር አያደርሱም። መጨረሻቸው የተለያየ ነው። ከየት አገኘ ነው? ይኸው ተመልከቱ። ሁለት ነው ፍጻሜያቸው። ቀጭኗ መግቢያ፣ ጠባቧ ደጅ፣ ቀጭኗ ጎዳና የት ታደርሳለች? ወደ ህይወት። እግዚአብሔር የተመሰገነ ይሁን። ፍጻሜዋ የከበረ ነው። ወደ ህይወት። ህይወት ማለት መኖር ማለት አይደለም። መኖርማ ያኛውም ይኖራል። በነገራችን ላይ ሰው በሲኦልም ይኖራል። ለዘላለም መኖር ማለትም ብቻ አይደለም። ለዘላለም መኖር እዚያም ይኖራል። ኢንፋክት እዚያ ቢያበቃ ራሱ ደስ ይላል። ያኛው እሱ አይደለም። ከመኖር በላይ ናት ህይወት። ህይወት ማለት እግዚአብሔር የሰጠን ያቺ ዘላለማዊነት፣ ያቺ ሰላም፣ ያቺ የእግዚአብሔር ክብር፣ ያቺ እግዚአብሔር ለኛ ያላት ያቺ የዘላለም ህይወት፣ የዘላለም ክብር፣ ከእግዚአብሔር ጋር መኖር፣ ያቺ ባዶነታችንን እግዚአብሔር ሞልቷት የምንኖራት ኑሮ ወደፊትም በክብር የምትገለጥ አሁንም ኤክስፔሪየንስ ያደረግናት እሷን መቅመስ ያርግላችሁ እግዚአብሔር። የዘላለም ህይወት አለ፣ የዘላለም ጥፋት አለ፣ ለዘላለም መጥፋት አለ። ለዘላለም መጥፋት ማለት ነው ከእግዚአብሔር ተለይቶ መኖር፣ በፍርድ መኖር። ገሃነም ማለት እሱ ነው። ገሃነም ማለት ከእግዚአብሔር ተለይቶ መኖር። ሁለት አማራጭ ናቸው ደጆቹ፣ ሁለት መንገድ ናቸው መንገዶቹ፣ ሁለት ፍጻሜ ነው ፍጻሜያቸው። ሁለት አይነት ናቸው መንገደኞቹም። በቃ የጠባቧ ጥቂቶች ናቸው። የጠባቧ ጥቂቶች ናቸው። የሚያገኟት ጥቂቶች ናቸው። የሰፊው ብሮድዌይ ብዙ ናቸው። ይሄኛው የብዙሃን መንገደኞች ነው። እችኛዋ የጥቂቶች። ብዙዎች የሚሄዱባት አይነት የህይወት ጎዳና ግን አይደለችም። ብዙዎች የሚመርጧት አይደለችም። ብዙዎች ያሉባት አይደለችም። ማለት ሊስን ወገኖቼ በጣም አድርጋችሁ ስሙኝ። እንደ አገሩ ልሁን እንደ ሰው ልሁን ካልክ ማትመርጣት ናት። ጥቂቶች ናቸው።
ሰው ሁሉ መኖር የሚፈልገው እንደ ዘመኑ ነው። ሰው ሁሉ መኖር የሚፈልገው እንደ አገሩ ነው። እንደ አገር አይደለችም። እንደ ባህል አይደለችም። እንደ ብዙሃን አይደለችም። ተለይቶ መኖርን ትጠይቃለች።